ሰሞኑን በማህበራዊ ሚዲያ ላይ ድምፃዊ ተመስገን ገብረ እግዚአብሔር ወደ ፕሮቴስታንት ሃይማኖቱን ቀየረ በተባለ ዙሪያ ምላሽ ምን ሰጠ? እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ በጊዜ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ያኔ ብዙ ኢትዮጵያኖች ነጠላ ዘፈን ሰለቸን ባሉበት ሰዓት ላይ በነጠላ ዘፈን እየመጡ አልበም የሰሩት ሰዎችን እየበለጡ ናቸው ምን ይሻላል በማለት እንደ ህዝብም ከፊሎች ምቀኞች ነን። ምክንያቱም በሰዓቱ ልጆቹ እንዳሁኑ ነጠላ ዘፋኞች አልነበሩም። በጣም ጎበዞች፣ ድምጻቸው ራሱ የሚገርም በጣም የሚገርም ብቃት ያላቸው ድምጻውያኖች ነበሩ። ታዲያ ምን አናደደ? አሁን እየመጣ ያለው ትውልድ እኮ ከድምጽ የለው፣ ከዜማ የለው፣ የሚዘፍነውን ራሱ በአግባቡ የማይችለው በማለትም ነው የሙዚቃ ባለሙያዎች እየገለጹ ያሉት። ምክንያቱም በዛቱ በነጠላ ዘፈኖች ፈርጥ የሆኑት እነ ጃኪ ጎሳኤ፣ ተመስገን ገብረ እግዚአብሔር አንዱ ተመስገን ገብረ እግዚአብሔር በሚያምር ድምጾቹ እጅግ የሚደንቅ ብቃቱን ሲያሳይ ነበር። አልፎም ተወዛዋዥ ነው። ተመስገን ተሙ በመባል ይታወቃል። ደከመኝ ሰለቸኝ አያቅም፣ አላቅም አያቅም፣ አልችልም አያቅም። ጭራሽ አልችልም የሚለውን አይወድም፣ እችላለሁ ነው ሁሌ። በድምጽም በተወዛዋዥነትም በዘፈኖች ላይ ሲያስደምም የነበረው በጣም አስገራሚ ፈርጦች መካከል አንዱ ተመስገን ገብረ እግዚአብሔር ነው ቢባል በዘፈኑ ዓለም ላይ የማይካድ እውነታ ነው። አልፎም በአልበም ደረጃ ተከስቶ በብዛት የተደመጠለት የማይጣልለት ዘፈኖቹ ሁሉም በርካታ ኢትዮጵያኖች የሰሙለት እንደሆነ የአደባባይ መረጃዎችና እውነታዎች ናቸው። ተመስገን ገብረ እግዚአብሔር ታዲያስ በርካታ ቁጥር ያላቸው ኢትዮጵያውያን አርቲስቶች በአሁኑ ሰዓት ነጠላ ዘፈን ከዘፈኑ በኋላ አብዛኞቹ በኢኮኖሚ ምክንያት ወደ ሰሜን አሜሪካ ህይወታቸውን ያቀናሉ። በተለይ በዓለም ሰዓት በጣም በሚገርም ሁኔታ በአሁኑ ሰዓት ከዓለም ተወዳጅ የሆነችው ካናዳ፣ ታላቋ ካናዳ በመሄድ በርካታ ድምጻውያንና አርቲስቶች የሚኖሩበት ስፍራ ማለት ይቻላል ህይወታቸውን እዛ ነው እየመሩ ያሉት። በርካታ ቁጥር ያላቸው ኢትዮጵያኖች ታዋቂና ተወዳጅ የሆኑት ድምጻውያን አርቲስቶች በአሁኑ ሰዓት ለኑሮ የሚመርጧት ካናዳ ነች። ካናዳ ይመቻል፣ ለስራም ለሁሉም ነገር በጣም ምቹ የሆነ ሀገር እንደሆነና በአሁኑ ሰዓት ዓለም ላይ ቁጥር አንድ ምቹ ከሆኑት ሀገራት መካከል አንዱ ልትሆን ችላለች። በርካታ ቁጥር ያላቸው አርቲስቶች እየተሰደዱ ያሉት ወደ ካናዳ ነበር። ታዲያ ተመስገን እግዚአብሔር ካናዳ ነው ህይወቱን ያደረገው። ሰሞኑን እሱ ላይ ሃይማኖት ቀየረ የሚል እኛ ጋር በጣም የሚያሳዝነው ነገር ታዋቂ ሰው መጣ፣ ታዋቂ ያልሆነ ሰው መጣ፣ በእግዚአብሔር ፊት ነፍሳት እኩል ናቸው። እንደ አንድ ወንጌል አማኝ ወይም እንደ ክርስቲያን መጽሐፍ ቅዱሳዊ ያልሆነ ነገሮችን ሁሌ እናደርጋለን። ለመቦረቅ እንቸኩላለን። ስንቦርቅ የሰው ነፍስ ለይተን አይደለም መቦረቅ ያለብን። ምክንያቱም ጌታን የተቀበለው ታናሽም ይሁን ታላቅ ማንም ይሁን እኩል መደሰት አለብን። ታዲያ ታዋቂ ሰዎች ጌታን ተቀበሉ ተብሎ ታዋቂ ሰዎች ስለተቀበሉ እነሱ ተምሳሌት ናቸው፣ በርካቶች እነሱን በማየት ወደ ጌታ ይመጣሉ የሚባል አባባል ጭራሽ እንደማይሆን ምክንያቱም እግዚአብሔር ልቡን ካልከፈተ በስተቀር በጣም ከባድ ነው። በጣም ከባድ። ምክንያቱም ከዚህ በፊት ከነበጋሻውና ከነትዝታው የተለያዩ አሉ የተባሉት በኦርቶዶክስ ቤተ እምነት ውስጥ አስተምሮ ልክ አይደለም በማለት ወጥቷል። እነማን ተከትሎ ወጡ? በእነሱ አካሄድ በሰው አስተሳሰብ ቢሆንማ ሁሉም ምዕመን ቸርቹን ጥሎ ቤተ ክርስቲያኑን ጥሎ የሚወጣ ነው የሚመስለው። ታዋቂ ሰው መጣ ሄደ፣ በእግዚአብሔር ፊት ታዋቂ ያልሆነውም ሀብታሙ መጣ ሄደ፣ ድሃው መጣ ሄደ፣ እኩል ነው። ስለዚህ ይህን አመለካከት መቀየር አለብን። ታዋቂ ሰው ስለመጣ ሰው የሚመጣ እውነት ይመስላችኋልን? ስለዚህ ሰው የሚመጣው በእውነተኛ ወንጌል ነው። ወንጌልን በመስበክ እንጂ ይገሌ ስላመነ አይደለም ሰው የሚመጣው። ለበርካቶች ሊሰመር ይገባል። ይገሌ ቢሄድ አርቲስት ድምጻዊው ሃይማኖቱን ቢቀይር ለገንዘብ ነው ተብሎ ሰው ስም ይሰጣል እንጂ ምንም ሌላ ታምር የለውም። ይህን አመለካከታችንን እንቀይር። ምክንያቱም በእግዚአብሔር ፊት አንዱ ሰው ስመጣ ድሃም ይሁን ታናሽ፣ ጨዋ የለም ባሪያ፣ እኩል ነው። ይህ ሊታወቅ ይገባል። ሰውን አይቶ ሳይሆን ሰው ወደ ጌታ መንግስት የሚመጣው ወንጌልን አይቶ ነው። ይህ ሊታወቅ ይገባል፣ ሊሰመርበት ይገባል። ወንጌልን አይቶ እንጂ ሰውን አይቶ አይደለም። እስከ ዛሬ ዓለምን ያጥለቀለቀው በርካታ ቁጥር ያላቸው
ወደዚህ በብዙ ሚሊዮን ወደ ቢሊዮን የተጠጋ ቁጥር ማለት ይቻላል ምናልባትም ቢሊዮንን ሊያልፍ ይችላል ክርስትና እምነት ተከታይ በብዛት የጌታ ልጆች የሆኑት በብዛት ወደ ዓለም የተስፋፋበት ዋነኛው ምክንያት በእንደዚህ ታዋቂ ሰዎች ስላመኑ አይደለም። ወንጌልን አባቶቻችን ስለተናገሩ በየምድረ በዳ በየዋሻው እየተቅበዘበዙ እየተሰቃዩ ዓለም አልተገባቸውምና በመጋዝ እየተሰነጠቁ በአንበሳ አፍ እየተበሉ በፈላ ዘይት ውስጥ እየተቀቀሉ ነው ወንጌልን ለዓለም ሲያስፋፉ የነበሩት። እንደነሱ ፈለግን መከተል እንጂ የምን ያዙ ልቀቁኝ ነው። ተመስገን ገብረ እግዚአብሔር ይኸው ሰሞኑን ወጥቶ ማህበራዊ ሚዲያ ላይ ሃይማኖቴን አልቀየርኩም ብለዋል። እንዲህ በማለትም ተናግሯል፣ ገልጿል ሐሳቡን። ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም። ለረጅም ዓመታት ከማህበራዊ ሚዲያ ጠፍቻለሁ፣ አሁን ግን ወደ ማህበራዊ ሚዲያ መጥቻለሁ በማለትም ነው ተሙ የተናገረው። ሃይማኖቴን አልቀየርኩም በማለትም በአደባባይ ገልጿል። ታዲያስ ለዚህም ነው ብዙ ሰዎች ሳያረጋግጡ ማህበራዊ ሚዲያ ላይ ይቀባበላሉ። አንዳንዶች ትላንትና የተጠመቁት ጥምቀት ውሃ እንኳን ሳይደርቅ በአደባባይ ድስኩራቸውን ይነፋሉ። ተሙን አግኝቻለሁ፣ ኢገሌን አግኝቻለሁ። ምናልባት ድስኩር ተነፍቶ ይሁን ወይስ እውነታው? ተሙ የትኛው? ምናልባት ሰው ተሳስቶ ይሆናል። ተመስገን ገብረ እግዚአብሔር ላይሆን ይችላል። የዙ ጓደኛ ተሙ የሚባል ሌላ ሰውም ሊኖር ይችላል። ስለዚህ ሚዲያ ላይ ዝም ብለን ስለ ሰው ማውራት የለብንም። ጌታን ወንጌልን ብቻ መስበክ፣ አሉባልታን ተው። አንዳንድ የፕሮቴስታንት እምነት ተከታዮች የሚገቡበት ቤት እንኳን በጣም በሚያሳዝን ሁኔታ ቃል ያስተምራሉ የተባሉት ጎበዝ ሰዎች እንኳን የማይሆን ቦታ እየገቡ ነው። ያ ሰው ጌታን በሕይወቱ ካላንጸባረቀ፣ ጌታን ካላሳየ ምኑ ወንጌል ተሰበከ? ጌታን ማሳየት አለበት፣ ጌታን ሻይን የሚያደርግ እንጂ ትላንትና የተጠመቀው ጥምቀት ውሃ እንኳን ያልደረቀ ሰው ቤት እየገቡ ያዙ ልቀቁኝ አያስፈልግም፣ መቦረቅ አያስፈልግም። ይህ ሰው 6 እና 7 ሃይማኖት አካባቢ የቀያየረ ሰው ስለሆነ በማለት በርካቶቹም ሀሳባቸውን የገለጹ ናቸው። ይህ እስከ መቼ? ስለዚህ በተገቢና በትክክለኛ ቦታ ወንጌል ይሰበክ። ቦታ ጊዜ የማይገድበው የክርስቶስ መምጫ ሰዓት እየተቃረበ ይገኛል። ስለዚህ ደከመን ሰለችን ሳንል ለወንጌል እንትጋ። ተሙም መብቱ ነው፣ መቀየርም ያለ መቀየርም መብቱ ነው። ምናልባት ቢቀይር ሕይወቱ ይድን ይሆናል። በርካቶቹም የገለጹ ያሉት ለእሱ የሚሻለው መቀየሩ ነበር በማለት በርካቶቹ ሀሳባቸውን የገለጹ ናቸው። ይህም በማስመልከት አጠቃላይ ተመስገን ገብረ እግዚአብሔር ደግሞ እኔ ያመንኩት ያድነኛል ብያለው በማለትም ገልጿል። ለዚህም ነው ዝም ብለን ሳናረጋግጥ ሚዲያ ላይ ነገሮችን መቀባበሉ ጥሩ አይደለም። ተሙ አንድ ቀን መጽሐፍ ቅዱስ ከፍቶ ያነብ ይሆናል። ተመስገን ገብረ እግዚአብሔር የገሌ እምነት ተከታይ ነኝ በማለትም በይፋ አልገለጸም። ምናልባት በርካቶቹ እያሉ ያሉት እንግዲህ እንደምታወቀው ኦርቶዶክስ መሆኑ 99 በመቶ ነው በማለት ሀሳባቸውን እየገለጹ እንደሚገኙ ጭምርም የአደባባይ መረጃዎች ናቸው። ኦርቶዶክስ መሆኑ በማለትም በርካቶቹም የገለጹ ናቸው። ስለዚህ አንድ ታዋቂ ሰው ሃይማኖት ቀየረ ያልቀየረ ለራሱ ነፍስ ነው እንጂ ለህዝቡ የሚጨምረው ነገር የለም ማለት በርካቶቹም ሀሳባቸውን የገለጹ ናቸው። ስለዚህ ሳይረጋገጥ መረጃዎችን ማህበራዊ ሚዲያ ላይ ማጋራት ጥሩ አይደለም። ተመስገን ገብረ እግዚአብሔር ሃይማኖቴን አልቀየርኩም፣ አሁንም በቀደምኩት ሃይማኖት ላይ ነኝ በማለትም ሀሳቡንና መረጃውን ለኢትዮጵያ ህዝብ ምላሹን ሰጥቷል። ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። በጊዜ ኢንፎ በትክክለኛ ሰዓት መረጃዎችን ለእናንተ የሚያደርስ ቻናል ስለሆነ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።